ሰላም ጤና ይስጥልኝ ውድ ተከታታዮቼ ባለፈው ኤክሰርሳይዝ ዋንን ከዩኒት ዋን ሰርቼላችሁ ነበር። በዛው ቪዲዮ ኤክሰርሳይዝ ዋንቱን ይዤላችሁ እንደምመጣ ቃል ገብቼላችሁ ነበር። በዛው መሰረት ኤክሰርሳይዝ ዋንቱን ይዤላችሁ ቀርቤያለሁ። የመጀመሪያው ጥያቄ ዲስክራይብ ኢች ኦፍ ዘ ፎሎዊንግ ሴትስ ዩዚንግ ቬርባል ሜተድ ይላል። ቬርባል ሜተድ ማለት ምን ማለት ነው የሚለው መጀመሪያው ማወቅ ያስፈልጋል። ቬርባል ሜተድ ሚንስ ዲስክሪፕሽን ኦፍ ኤሌመንትስ ኦፍ ሴትስ ኢን ስቴትመንት ፎርም ማለት ነው። በጽሁፍ ወይም በአረፍተ ነገር የምንጽፍበት ወይም ዲስክራይብ የምናደርግበት መንገድ ነው። ስለዚህ ኤ ሴት 5 6 7 8 9 አለ። እነዚህን ቁጥሮች እንዴት አድርገን ዲስክራይብ እናደርጋለን ቬርባል ሜተድ ኦር ኢን ስቴትመንት ፎርም የሚለውን ስናይ 5 6 7 8 እነዚህ እንደምታውቋቸው ናቹራል ነምበሮች ናቸው። ከየት ይጀምራሉ? ከ5 ጀምሮ እስከ 9 ማለት። ስለዚህ ስንጽፍ ዘ ሴት ኦፍ ኦል ናቹራል ነምበርስ from 5 to 9 ኢንክሉሲቭ እንላለን። ኢንክሉሲቭ ስለዚህ ኢንክሉሲቭ ማለት ይሄ ሴት 5 እና 9ን ጨምሮ ማለት ነው። ኦል ናቹራል ነምበርስ ዜት ኦፍ ኦል ናቹራል ነምበርስ from 5 to 9 ኢንክሉሲቭ ስንል 5ንም 9ንም ይጨምራል ማለት ነው። ስለዚህ ቬርባል ሜተዱ ይሄን ይመስላል ማለት ነው። ወደ ቢ ስንሄድ ቢን ስታያቸው ምን አይነት ቁጥሮች ናቸው? ከሁለት የሚጀምሩ 3 5 7 11 13 እያለ የቀጠለ ነው። ስለዚህ እነዚህን ቁጥሮች ምንድን ናቸው የሚለው ማወቅ መጀመሪያ ያስፈልጋል። ስለዚህ እነዚህ ቁጥሮች ፕራይም ነምበርስ ይባላሉ። ምክንያቱም ከሁለት የሚጀምርን ጀምሮ 3 5 እያለ የሚሄድ ፕራይም ነምበር ናቸው። ስለዚህ በቀላሉ ምን እንላለን? the set of all prime numbers less than 15 እንላለን። less than 15 ስለዚህ set of all prime numbers less than 15 እንላቸዋለን ማለት ነው። ስለዚህ ከ15 በታች ያሉ 15ን ኢንክሉድ አያደርግም፣ ኤክስክሉሲቭ ነው። ስለዚህ ከ15 በታች ያሉ ሁሉም ፕራይም ነምበሮች ብለን እንገልጻለን ማለት ነው። ወደ ሲ ስንሄድ እነዚህን ቁጥሮች ደግሞ ስታዩ 8 9 10 እያለ ይቀጥላል። ስለዚህ እነዚህ ቁጥሮች ምንድን ናቸው? ናቹራል ነምበርስ ናቸው። ናቹራል ነምበር ማለት እንችላለን ፖዚቲቭ ኢንቲጀር ማለት እንችላለን። ስለዚህ በሁለት መልኩ መግለጽ እንችላለን። አንደኛው the set of natural numbers beginning with 8 ብለን መግለጽ እንችላለን። the set of natural numbers beginning with 8 ብለን መግለጽ እንችላለን። ወይም ደግሞ the set of integers greater than or equal to 8 ብለን መግለጽ እንችላለን። the set of integers greater than or equal to 8 ብለን በዚህ መልኩ በሁለት መልኩ መግለጽ እንችላለን ማለት ነው በቬርባል ሜተድ። የመጨረሻው ዲ
ሴት ኢ 135 አፕ ቱ 99 በሚል የተቀመጠ ነው። ስለዚህ እነዚህ ቁጥሮች ምን አይነት ቁጥሮች ናቸው ስንል እንደምታውቁት እነዚህ ለሁለት ያለ ቀሪ የማይካፈሉ ቁጥሮች ናቸው። እነዚህ ቁጥሮች ኦድ ነምበርስ ይባላሉ። ኦድ ነምበርስ ይባላሉ። ስለዚህ ኢንቬርባል ሴት ስናስቀምጥ ኢንቬርባል ዲስክራይብ ስናደርገው ዘ ሴት ኦፍ ኦል ኦድ numbers from 1 to 99 ይህም ኢንክሉሲቭ ሚንስ እነዚህን የመጨረሻ ቦርደር ላይ ያሉትን ቁጥሮች ዳርና ዳር ያሉትንም ያካትታል ማለት ነው። ያካትታል። ስለዚህ በዚህ መልኩ በቬርባል ፎርም እንገልጻለን ማለት ነው። ስለዚህ ግልጽ ያልሆኑ ነገሮች ካሉ በኮሜንት አሳውቁኝ። የሚቀጥሉትን ቀሪዎችን ኤክሰርሳይዝ 1 2 ያሉትን ቀሪ ጥያቄዎች በሚቀጥለው ይዤላችሁ ቀርባለሁ። እስከዛው ሰላም።